ቪዥዋል ስቱዲዮ ላይ ብዙ ፕሮጀክቶች ተሰሩ። ሌላ ብዙ አይነት ፕሮጀክት ዛሬ የሚያየው ማኔጅመንት ሲስተም ሶሉሽን ወይም እና ከዛ ይህንን ፕሮጀክት ቀደም ብዬ ራን ላድርግ። ታዲያ የማኔጅመንት ሲስተም ነው። ሲስተም ላይ ብዙ አይነቶች አዝ ኢኮመርስ ሲስተም ፓኬጆችን ወይም ሞጁሎችን የያዘ ነው። ይህ ሲስተም ኤሌክትሮኒክስ፣ ሴል አይተምስ፣ ሹዝ፣ ሬንታል ራሱ እዚህ ጋር ሎተሪ እጣዎች ማንሳት ኦንላይን ላይ የሚቻልበት ነው። አጠቃላይ የሲስተሙ እንደዚህ አይነት ነገሮችን ይሰራል። ከዛ በመቀጠል የፈርኒቸር አለ። ፈርኒቸር፣ ፉድ ወይም አስቤዛ፣ እዚህ ቡክስ፣ ዲጂታል ቡኮችን፣ ዶሜስቲክ አኒማልን እዚህ ጋር መሸጥ ከፈለገ ከሎካል ኤሪያ ቢሆን እዚህ ጋር ሲስተሙ ላይ በማስቀመጥ መሸጥ ይቻላል። ቬክልስ እዚህ አጠቃላይ ሲስተሙ የሚሰራባቸው ስራዎች ናቸው። ዛሬ የሚያሳየው ሲምፕል የሆነው ለምሳሌ ጫማ ሽያጭ ሊሆን ይችላል። ጫማ ሽያጭ ላይ ስንት ጫማ አለ? ተመሳሳይ ጫማ ነው። አንድ አይነት ተመሳሳይ ጫማ ዋጋቸው እዚህ ጋር ካቴጎሪ ሹዝ ነው። ፕራይስ ያስቀመጥኳቸው አሉ 1020 ምናምን። ኮሚሽኑ ከተሸጠ የሚቀበልበት ኮሚሽን ብር ነው። 2% ኮሚሽን ይወስዳል፣ ብር ያገኛል። ከዛ ላይ ጫማ ሳይዙ ስንት ነው? እዚህ ጋር ሳይዙ 43 ነው። ይሄ 43 ነው ጫማ። አሁን ዛሬ በዋናነት ሊያሳያችሁ የፈለኩት ነገር ምንድነው? ዛሬ ይሄንን ጫማ እዛ መጥቼ ምን ይላል? ይገባል። እንግዲህ የራሴ ፔጅ አድሚን ፔጅ ላይ ሜኖች አሉ። ሜኑ የምንላቸው ሜኖች ውስጥ ጫማውን ፈልጋለሁ እና ለማለት ፈለኩኝ። በዚህ ጫማ ላይ ጫማ መቀየር ፈለኩ። ጫማ ኤዲት ማድረግ በስተት የገባ ነው ብዬ ኤዲት ማድረግ ፈለኩኝ። በዋናነት ምንድነው እዚህ ጋር እንመጣና ሶሉሽን ላይ መጥቼ ጫማ ጋር ፎልደሩን እናያለን። እዚህ ፎልደር ላይ ሹዝ በሚለው ፎልደር ላይ ሁለት ጫማ አለ። እዚህ ጋር በዚህ ጫማ ላይ ነው አንዱን ጫማ ኤዲት ማድረግ ፈለኩኝ። ስለዚህ መጥቼ ኤዲት አልኩኝ። ኤዲት ማድረግ ፈለኩ። ከዛ ጫማ ኤዲት አደርጋለሁ። ጫማ ይቀይረዋለሁ። ቦታ ኤዲት ማድረግ ቼንጅ ማድረግ ፈለኩኝ ጫማውን ማለት ነው። ፒክቸር ከምለው አንተ ላይ የተቀመጠ ጫማ ፒክቸር አለ። ፒክቸር ጫማ ይሄንን ቀየር ጫማ አደርጋለሁ። ሴቭ ለዋለሁ። ሲቡሊ ጫማ ቀየረልኝ ማለት ነው። ጫማ ሲቀይር ነው እዚህ ፎልደር ላይ መጥቼ አለኝ። ፎልደር ላይ ሲመጣ ምን አደረገ? የመጀመሪያው ጫማ አለ ነው ምን አላደረገም? አልቀየረም። ይሄንን ጫማ ቀይሯል። ጫማ በቦታ አለ። ይሄ ጫማ በቦታ እንዳይኖር ነው የሚፈልገው። ምክንያቱም ጫማ ቦታ መደረግ ነው ያለበት። ምን ያደርጋል? ዱፕሊኬሽን እዚህ ላይ ይበዛና ሚሽናችን ውስጥ ወይም ፕሮጀክታችን ውስጥ ላይ በጣም ብዙ ሊኖረን ይችላል ማለት ነው። አንዩዝድ የሆነ መጠቀም የማንፈልግባቸው ጫማዎች ይኖራሉ። ዳታቤዝ ላይ ብንመጣ ኦልሬዲ ዳታቤዝ ላይ ዱፕሊኬት አደረገ። ሚሽን ላይ ምን ይሆናል? ነው ዳርጎ እዚህ ጋር ግን እዚህ ጋር ምን ያደርጋል?
ቦታ እንደነበረው ነው ኖት ብለን እና እጃችን ላይ ማለት ነው። ፋብሪክ ሆም ብዬ እዛ ምንድነው ሹዝ መኪናየው ቀየረውን ጫማ መጥቼ እዚች ጋር ምን ማድረግ አደርጋለሁ? ይሄንን ዱፕሊኬት እንዳደርግ መልቲፕላይ አድርጎ ብዙ ኢሜጅ እንዳያስገባ እሺ መጥቼ እዚች ጋር ጫማ ያውን ጫማ ሲቀይር ጫማዎች መጥፋት አለባቸው። ለምሳሌ መልሼ ሲቀይር ምን ይሆናል የሚለውን ነገር እናያለን። ምንድነው የምናደርገው? እዚህ ጋር ስቶፕ ላድርግና እናደርጋለን። ይሄንን ዱፕሊኬት ኮንትሮል ላይ እንገባለን። ሹት ሎን እዚህ ጋር አፕ ኮንትሮል ውስጥ ካለ ተሰራ ነው እሽካ ስለሆነ ጋር ትንሽ ጋር የሚል ጫማ ዩቲንግ ኤዲት ስናደርግ ምን አለ ከዛ በኋላ ከዛ ሴሽን ላይ ምን ጫማውን ይቀበላል ኤዲት ሲያደርግ ወደ ሴሽን ያመጣልኛል። እቺ ወደ ሴሽን የምታመጣ ኢሜጁን ወደ ሴሽን ላይ አምጥቶ ያደርጋል ማለት ነው። እቺ ኢሜጁ ኢት is not equal to none ኖል ቫልዩ ካልሆነ ኢኩዌሽን ይሰራል ማለት ነው። በዚህ ላይ አሁን ኤዲት ስናደርግ እዚህ ጋር ምን አደርጋለሁ? እዚህ ላይ እቺ ብዬ ቀጥታ ምን ሶሉሽን ቀይራለሁ። እቺን አምጥቼ ፕሮጀክት እቺን ነው ቀጥታ እዚህ ምን አደርጋለሁ? ያመጣና እቺ ቴስት አደርጋለሁ። ቴስት አደርጋለሁ ይህ ጥናትን ቼክ እንዳደርግ ያደርጋል። if solution greater than 0 ከሆነ system.io.files exist ካለ ዲተው ለዋለሁ ያደርጋል ያልዲታል ነው። እዚህ ቀጥታ እቺን ፕሮጀክት ራን እናድርገው። እዛ ሎጊን ይላል። የዚህ ጋር ፓስወርድ አስገባለሁ። ፓስወርድ እዛ አስገባው እንዳልኩ እዚህ ጋር መጥቼ ማላማጣውና ጫማ ለሁለት ጫማ ነው። ይሄ ሁለት ጫማ አለ። ከዚህ ጫማ ላይ ኤንን ኤዲት ላድርገው። ኤዲት ብዬ በዚህ ጫማ ውስጥ ታለ መጽሐፍ ቀየርኩ። አፍልቀይ መኪና ደፈ እና ቦታ ሆሪዞንታል ማለት ነው። እናንተ እንድትረዱ ስለፈለኩ እዚህ ጋር ነው እና እንት ነው ውስጥ ያለው ሶስት ጫማ ነው። ሶስት ጫማዎች እዚህ ጋር ነው የሚቀይረው። ይሄንን በዚህ ቦታ መኪና ያደርጋል እንጂ ሌላ ማለት ይሄንን እሱ እያለ ሌላ መኪና አደርግም። ቅድም ታዲን ሲናደርግ ይሄን እያለ ይሄንን ነው ጨመረልኝ። አሁን ግን ምን ያደርጋል? እዚህ ጋር መኪና ቢቀይር ይሄንን መኪና ቢቀይር ምን ያደርጋል? ቦታ ላይ መኪና ነው የሚቀይረው። እዚህ ልምጣና አያችሁ እዚህ ምን ያደርጋል? ላይ አንድን ኤዲት እናደርግ ዱፕሊኬት እንዳደርግ እንጠቀማት እቺ ነው ማለት ሲምፕሊ እንጠቀማለን። ወደ መጠቀም ቦታ ላይ ነበረው ሪፕሌስ እንዲያደርግ እናደርጋለን። ያለ ምን ይጠቅማል? ሶሉሽናችን ዱፕሊኬት የሆኑ ኢሜጆች እንዳይኖሩ ይጠቅመናል ማለት ነው። ግን ስላዳመጣችሁ ሌላ ዛዎችን አሳያለሁ። ይሄንን ሲስተሙን አጠቃላይ
በእንደዚህ አይነት መልክ ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ ማለት ነው። አዳምጣችሁ